አስደንጋጭ ዜና ዛሬ ግንቦት 22 ማህተብ አርጎ አንገቱ ላይ ሼር የማያደርገው ኦርቶዶክሳውያን ካለ በእውነት ህመማቸው ካልተሰማችሁ እመኑኝ ኦርቶዶክስ አይደላችሁ። በትላንትናው ግንቦት 21 ሌሊት አርሲ ዞን ጥዮ ወረዳ ገበሬ ማህበር ጨሬ ሚሶማ ልዩ ቦታው ዴራ አማኑኤል ቤተክርስቲያን አገልጋይ የሆኑት ሁለት ካህን አንድ ዲያቆን አንድ የቤተክርስቲያኑን ዘበኛ በአሰቃቂ ሁኔታ ሌሊት ላይ አርደዋቸዋል። አባቶቻችን ዛሬም ዝም ነው የምትሉን? ከእግዚአብሔር በታች እናንተ ናችሁ፣ መልስ አትሰጡንም? ዓለም ይወቅልን። በእመቤቴ ስም ይዣችኋል፣ ሼር አርጉት፣ አድርሱት፣ ህመማቸው ይሰማችሁ።